እኛ በታች ያለው ሰው ሁሉ ሰው አይመስልንም። ግርም ነው የሚለኝ። እኔማ ባለፈው ነግሬያችኋለሁ አይደለም? ሁለት ሰዎችን ላስታውሳችሁ። አንደኛው ቅዱስ እንጦንስ ነው። ቅዱስ እንጦንስ ምን አደረገ? ንጉሱ ድግስ ጠራው፣ ቤተ መንግስት ተንገላታ። እንዳይሄድ ባይታዊ ነው፣ ወጥቶ አያውቅም ከገዳሙ። እንዳይቀር ደግሞ የጠራው ማን ነው? ንጉሱ ነው። ምን ላድርግ ብሎ ተቸገረና ምን አደረገ መሰላችሁ? አሁን እግዚአብሔርን ከዚህ ድግስ ልሂድ አልሂድ ብሎ ቢጠይቀውስ? ይሄ እኮ ጥጋብ ነው። ከዚህ ድግስ ደግሞ ለዚህ ሁሉ እግዚአብሔር ሊጠየቅ ነው እንዴ? ራሱ መወሰን ነው። ከዛ ምን አደረገ? ረዱን ደቀ መዝሙሩን ጠየቀው። ልጄ እንዴት ትላለህ? ለዚህ ድግስ ልሂድ ልቅር አለው። ምን አለ መሰላችሁ? አይ ከሄድክ እንጦንስ ትባላለህ፣ ከቀረህ ደግሞ አባ እንጦንስ ትባላለህ አለው። ምን ማለት ነው ነገሩ? የትኛው ይጨምራል? አባ ሲጨመርበት የተሻለ ሆነ ማለት ነው። ስለዚህ አሃ ነው ክብር ይቀንሳል ማለት ቀረሱ እዚያ በኋላ። አሁን ከኛ ተማሪ ቁም ነገር ይገኛል ብለን እናማክራለን? አናመክር። እስቲ አሁን ሴቶቹ ለምሳሌ የቤት ሰራተኛ ቢኖራችሁ ታማክሯቸዋላችሁ? እንዴት ይሻላል ልጄ፣ እንደው ሰሞኑን እስቲ እንደው በካምፓኒያችን ጉዳይ ልናማክርሽ ትላላችሁ። ሀብታም ብትሆኑ ወይ ጉድ! ቡናውን አፈላሽው አንቺ። ይሄ ነው ብቻ ነው የሚባለው። ከማን ምክር እንደሚገኝ ጥበብ ከማን እንደሚገኝ አናውቅም፣ በእውነት እግዚአብሔር በሚያውቀው። ቅዱስ ኤፍሬም አንድ ጊዜ እንዲህ አደረገ። ሁለት ሰው ላስታውሳችሁ ያልኳችሁ ለዚህ ነው። ወደ አንድ ቦታ ሲሄድ ኦዴሳ ወደምትባል ከተማ ሂድህ አስተምር አለው። ከሶሪያ ሂድና አስተምር፣ የዚያችን ሀገር ሕዝብ እንድታስተምር አለው መልአከ እግዚአብሔር መጥቶ። እንግዲህ እሱ ቅዱስ ኤፍሬም የሚፈልገው ዋሻ ውስጥ ተቀምጦ እየጸለየ መኖር ነው፣ መስበክ አይፈልግም ነበር። ግን እግዚአብሔር መልአኩን ላከና ያንተ ክፍልህ ማስተማር ነው፣ እዚህ ቁጭ ብለህ አትቀመጥ፣ ውጣና አስተምር አለው። እንግዲህ ጌታ ያስተምር ካልከኝ ስሄድ ከከተማው ዳር ቅዱስ ቅዱስ ሰው አገናኘኝ ብሎ ጸለየ። በጣም ጥሩ ሰው ከከተማው ዳር እንድታገናኘኝ እግዚአብሔር ወይ ብሎ ጸለየ። ሰምታችኋል? ከዚያ እግዚአብሔር ምን አደረገ? ከከተማው ዳር ሲደርስ ሴቶቹ ተሰብስበው የማይረባ ወሬ ያገወራሉ። እሱ ምን ብሎ ነው የጸለየ? ቅዱስ ቅዱስ ሰው አገናኘኝ ነው ያለ። እነዚያ ሴቶች እንደውም አንዲቱ ትክ ብላ ታየዋለች። በደንብ አድርጋ አፍጥጣ ነው የምታየው። እንዴ አንቺ አታፍሪም እንዴ? መነኩሴ እንደዚህ ተደርጎ ትክ ተብሎ ይታያል እንዴ አላት። ምን አለችው?